አንቺ ብጣሻም የደሃለች ዛሬ ቆሜ ነው መቃብርሽን ማስቆፍርልሽ። ትሰማያለሽ? ያው መሄድ ከፈለሽ ቁልፉ ይኸው። አይዞሽ ብሌኒ። እንዳታለቅሽ መጣሁ። የትም አልሄድም። ባባን እፈራለሁ፣ አውሬን እፈራለሁ። የትም አልሄድም። እሺ እኔ ቆንጆ፣ ግን አሁን ቁልፍ ላምጣና ከዚህ እንሂድ። እሺ እኔ እስከምመጣ ድረስ እስኪ ሆነሽ ጠብቂ። እንዳትፈሪ እሺ ብሌኒ፣ እንዳታለቅሽ እኔ ቆንጆ። ወይዘሮ ሰናይ እንዴት ነሽ? ከሌሊቱና ከጠዋቱ በጣም ለውጣለሽ። አስፈላጊውን ደም በሰዓቱ ስላገኘሽ ችግር የለብሽም። እሺ ወይዘሮ ሰናይ አታልቅሽ። አንቺ በጣም እድለኛ ሰው ነሽ። ስንቶቹ መሰለሽ መድኃኒት አጥተው ጠያቂ አጥተው የሚሰቃዩት። አይዞሽ ጠንከር በይ። እሺ በላ በቃ በቃ የኔ ቆንጆ ግዴለም እኔ አነሳዋለሁ። ተመስገን አምላኬ፣ መጨረሻውን አሳምሩልኝ። መቼም በእርግጠኝነት የቡና ስም ነው። አልተሳሳትኩም።
ወይ ይጆ እንዱ በእናትሽ አይ ቡዳን የምንገጥሞት ነው በእግዚአብሔር ሳብዬምሽ ጥሩ ልጅ ነው እንዴ አይ ደግሞ ዛሬ ልጅ ምን ጥሩ ነው ይኸው ተው እያልኩት ወጥቶ አይደል ሊተጣልቶ ወዳው ስለኔ ተረፈ እኔ የምልሽ ግን ተጎዳ ምንም ጎጂም የለም ብቻ በሁለቱ ጻብ የመንገደኛ ተጎድቶ ነው አሉ ነገሩ ሲጣራ ተብሎ ሁሉም አብረው የገቡት ታይዘው ወይ እኔ የምልሽ የት አሁን የት ነው ያሉት እኛ ማለት በጣም ያኮሩ እዚህኛ ጋር እንደው ሙስ በእድሜ ፖሊስ ጣቢያ የሚባል ነገር ይቻላልም ሙስ ትልቅ ሲለኝ እኮ ነው አንቺ የጠራው ምን ችግር አለው እዚህ አይደለ እንዴ ደግሞ በዛውም ብሌንዬን ከትምህርት ቤት እናመጣታለን ወይ ደስ በዚያ ተጨነቀ ጥሩ ነው እንደዚህ ዲፋይን ታጋጣሚ ነገር እሺ ማን ነው እንደምን አመሸህ የኔ ጌታ እንዴት ነህ ሰላም ነው ካንቺ ናፍቆት በስተቀር ወይኔ በወለላ ሞት ትናንትና አብረን አይደል ያመሸነው የትናንቱ ማምሸት አይደለም ቢከረምበትም ምንድነው ግን እንደዚህ አይነት ነገር እሺ ለማንኛውም ራት ምን ላዘጋጅልህ ያለሽ እኔ ቆቅ ወይ ጉድ ማለቅ ለማንኛውም የጥሪ ማዕከሉን ማነጋገር ከፈለክ ልጅ ሙሉጌታ እንደት ነህ ልጅ በ35 ዓመቴ ልጅ እንዴት ነው በጊዜ ተጠናቀሻል ውይ በሞትኩት ምን ነው ከረፈደ ትዝ ያለኝ ቁም ነገር ሚስት ተሻላት በሚቀጥለው ዙር ግን ባትጠይቃት የማህበርተኝነት ካርድ ይሰረዛል እሺ ይልከባሽ ይልከባ ያንተ ሚስት በሽታ እንደ ሬዲዮ ድራማ ተከታታይ ክፍል አለውና ሙሉጌታ ምን ያርግ ስማ አቤት በዚህ ሰዓት ሴት ብትሆን ኖሮ አንገትን እንደ ጦስ ዶሮ ቀንጥሽ የጥል ነበር ጆአና ይሄ ነገር ጽጌረዳ አበባ ነው እያየኸው ደስ ሲል ጽጌረዳ በጣም ልውሰደው ደስ ካለ ብትወስደው ደስ ይለኛል እስካሁን እንኳን ደስ አላለኝ ከዚህ በኋላ ምናልባት ከጥቂት ሰዓታት በኋላ ልደሰትበት ይችል ይሆናል እንደ ጌታ ፈቃድ በቃ ያሳመምከኝ ደስ ሲል ቆይ መቼ ነው ይሄ ነገር የሚቆመው በቂ በቂ በእግዚአብሔር
በእናትህ በአባት ይዣለሁ ምንድነው በአባት አንተ ሳትለኝ እኮ ነው ራሴ ላውልቀው ነበር በአባት ነው ያልሽው አባት አለኝ እንዴ መጠሪያስ መጠሪያስ ትምህርት ቤት ስገባ ልጅ ሆኜ ትምህርት ቤት ውስጥ ያባት ስም አለው ስልጣን አባት ስለሌለኝ የትምህርት ቤቱ ዳይሬክተር ስማቸውን መጠሪያ አድርገው ሊሆን ይችላል ቆይ ማለት አባትን አታውቃቸው እንኳን አላወቅኩት ልጅ ሆኜ ማስታወሰው እናቴን ስደበድባት ብቻ ነበር ለምን ከሜ እንኳን እኔ አባቴ ራሱ ቦሌ ያውቀዋል ለነገሩ አንተም እኮ እንደ አውሬ ያረጋል እኮ አይደለ እንኳን ወይኔ ዛሬ ምን ይሁን አይ ምንም ወይ በቃ እኮ ግርም ትለኛለህ አንቺ ስሚ ለምን አታገቢኝም ወይኔ በወለላ ሞት ግን እንዴት ነው እንዲህ ብትቀልድብኝ ይቀለፋል የምሬ መሆኑን ደግሞ ላሳይሽ እውነት ላሳይሽ እንዴት አድርገህ ቺርስ I was pushing the arrow, but little Lisa got ቤቶች አቤት ጌቶች ሲያምር ስጠኝ ይቆይሽ አንተም የኔ ጌታ የተፈጥሮ ውበትሽ እንዳለ እኮ ነው ስለምትወደኝ ነው አሉሽ I
أنا بفكرك يموت بحالنا من عباد السرينو زاري كسات ولا كل حين يسبون دم تاسوني سلو طيقنا يرفت هيك እኔ ተባክሽ ተረጋጊ። ከባልሽ ተጣልተሽ ነው? ታዲያ ለምን ለፖሊስ ሪፖርት አታረጊ? ቤተሰቦቼ ችግር ላይ አሁን ወደ ቤተሰቦችሽ ነው የምትሄጂው? አዎ ቅርታዬ ነው ወንድም። ግን ስለወጣም ፍራንክ አልያዝኩም። ይህን ነገር ልስጥ ይህንንም ልጨምር። አሁን ወዴት ልትሰጥሽ? እዚህ ጋር ነኝ። አይ ቀጥታ ነኝ። ወይኔ ጉድ ያለፈ በእግዚአብሔር አዙሮ ዛሬ ከነ ልጄ ነው የሚጨርሰኝ። ወይኔ ገንም ወርደሽ አይደለም። ይሄ ጓደኛዬ ቤት ነው። የቤተሰቦቼ ቤት ቦሌ መድኃኒዓለም ነው። እዛ ደርሰኝ በእግዚአብሔር። ምንድን ነው ደጀኔ? አቤት። እኛ ጋር ነው መሰለኝ። ደጀኔ ክፈቶኔ ነኝ። ማን ነው? እማዬ እኔ ነኝ። ወይ ልጄ ዘመድ እንደሌለው ወገን እንደሌለው ወይኔ የሰው አላበዛው አለመገጣጠፍ ሄደህ አትደበድበው ወሬኛ። አትቀመጭ መሬት ዛሬም በዚህ በሌሊት ቀጥቅጦ አበረራት። ወይ ልጄ ተነሽ እናቴ ተነሽ። እኔ ልጅ እናቴ ለኔ ለእናትሽ ስሚ፣ ሚስቴና ልጄን ካንቺ እጅ እፈልጋለሁ። ስማ፣ ይልቅ ጉዳዩን ለፖሊስ አላሳውቅ ገለህ የት እንደቀበርካቸው ንገረኝ። ተሳለቅሽ? ስማ፣ አንተ ያባራ ቤት እኮ ነው። ቀድሞውኑ ይሄን ያህል ሰዓት ካንተ ጋር መነጋገሬ ነውር ነው። እናትና እንት ወዳለች። ስማ አንተ ያቦ ወይ አፈር ቦንኩት ሰልዬ። እኔ የምለው እንደው ይሄ ሰው ቢከሰስ ይሻል ይሆን? አይማይ በኋላ እኮ ምን በኋላ አለው? ያግደዋል እኮ እንደው ሰንዬ እዚህ ማድ ቤት ውስጥ አሁን ተሳቀሽ አይደለም? ማየሙች አይደለም እኔ ለመስሪያ ቤት እንዲቀርበኝ ብዬ ነው። አይ ታዩ ውስጥ ታዩ ወላጅ አባትሽ ቢሆንማ ብዙ ነበር ነገሩ። ግን ምን ያረጋል እሱ ምንጭን አውቆ ነው እንደዚህ የሚንደላቀቀው። በእናትሽ ማየታይ እኔ ለዚህ ደረጃ አደረሱኝ። እንደገና ደግሞ ከጥጋብኛ ጋር ይተናናቁ እንዴ? አይ ታያቸው እሳቸውን እንዴት ዋላችሁ? ዘረሰና እግዚአብሔር ይመስገን። ማለዳችን አንድ ሰውዬ ችንቦሳ ስጥልኝ ብሎኝ ነበር። ለኔ ምንድን ነው? እንጃ እኔ አላወኩም። ማን ነው? ራሱ ነው ማይ ራሱ ነው እንዴ? እዚህ መግባትሽን አወቀ?
የት ልድረስ? የትም አደርሽ። ተነሽ ወደ ህግ ነው የምንሄደው። ጨምሪልኝ ውሃው ጨምር። አካካካካካካካካካ እንዴ በመንግስት ሀገር ስጋ አለ እንዴ? ሰንዬ እንደምን አልሽ? ተናሽ እንዴት ነሽ? ደህና ነሽ? እንደምን ነሽ? እግዚአብሔር ይመስገን ይበቃል። ብሌን የለም ይዘሻት አልመጣሽም? እማዬ ስራ በዛብኝና ሳቢዬ በዛው ይዛት እንድትሄድ አደረኩኝ። ይኸው ስራ ጥሩ ነው? ምንም አይልም እማዬ፣ ግን አያስደስት። እንዴት? ኬክ ቤት አማራጭ አተሽ ወይም ሳትማሪ ቀርተሽ ወይም ደግሞ ሌላ ነገር ፈልገሽ የምትገቢ የሚመስለው አለ። ታዲያ ወደ ድሮ ስራሽ አትመለሽም እንዴ? በቂ አይለቀኝም እማ። ቦታዬ ባይሆንም ዝቅ ብዬ መስራቴን ወድጄዋለሁ። ቆይ ነው የምለው ይሄ ሰውዬ ለምንድን ነው የማይከሰሰው? ንገሪኝ። ላስይዘው ላሳስረው እወደዋለሁ እማ። እወደዋለሁ? እሱን ነው ዱላውን የምትወጂው? በቂ ማንም አልተረዳም። ችግሩ እኔ የተረዳሁትና መረዳቴን ከክፋት ቆጠረ። ማይ ሲገባው ይገባዋል። ግን ለምን እንደምሸሸው ታውቂያለሽ? አላውቅም። እስቲ ቀስ ብለሽ ሁሉንም ነገር ንገሪኝ ሳታለቅሽ። እንዳይገለኝ ልጄ ያለ እናት እንዳትቀር ብሌኔ ባትኖር ኖሮ ግንማ ይገለኛል እንጂ ከበቂ ጎን ዞር አልልም ነበር። ታዲያ ለምን ብሌንን ለእኔ ሰተሽኝ ጉድጓድሽን አትቆፍሪም? እንዲህ ከሆነ እናት ታጣለች፣ ትጎዳብኛለች። ምንም ባትጠቅማት እየተሸሸኩ ኑሮ ተስፋ ሆናታል። በይ ተይው። እኔ በሰውን በእግዚአብሔር ፊት እንዳልጠየቅ ሄጄ ለፖሊስ ላሳውቅ። አይ በፈጠረሽ እኔ አባት አደረኩ እንደገና ልጄ አሁንስ ካለ መቆጠሩ ነው እንዴ? እሱ ግድ የለም ይሁን፣ ቢያንስ ትጠራበታለችማ። ምን ነው ልጄ እንደው ትንሽ ቀደም ብትል። ይኸውልህ ይህች ቤት አሁን በዚህ በ3 ቀንና በ4 ቀን ውስጥ ነው የተከራየችው። ሌላ ቦታ መፈለግ ነው እንደው ስልህ እንደው ለእኔም እኮ እንደው እንዳንተ ቆንጆ ቆንጆ እንደላጤዎች ቢሆኑ ደስ ይለኝ ነበር። ዘር ስትልኝ። እሺ ደህና መሻችሁ ማማ። ደህና መሻሽ። እንዴ ቶርቻ አሬ ሰው ገደለብኝ። እንዴ እብድ ነው እንዴ ሰውዬው? እሱ ነው። ይሄ ነው እንዴ? በህግ አምላክ ውጣልኝ አንተ ሰውዬ። እንዴ ተከራይ መስሎ የሰው ሊገል ይመጣል እንዴ? ስለፈጠረ ማለት ስለ አባቴ ነው ወይ ስለ ጌታ? የኔ እንቅርት ምን አረኩ? ምንም። እወድሻለሁ አልከኝ ወደድኩ። ለምን ታሰቃየኛለህ? አትሳሳች። እሸረሙጣለሁ አልሽ፣ ልገለገልብሽ አመጣሁሽ። ሳይሽ ደበርሽኝ፣ ስቀጠቅጥሽ ቆየሁ። ገና ደግሞ እቀጠቅጥሻለሁ። ምን አረኩና? ሴት ነሻ ሴት። በቀለ ስለፈጠረ በቃኝ። የሴት ልጅ እንባ ና ሲሉት የሚመጣ ቅር ሲሉት የሚቀር አርቲፊሻል የሐዘን መግለጫ ምልክት ነው። የኔ ውሻ አይደለም
ውሻ ነሽ እንጂ ለምሳሌ ዛሬ እንደዚህ ደብድቤሻለሁ በእርግጠኝነት ደግሞ ነገ እዚሁ አገኘሻለሁ ስለዚህ ውሻ ነሽ ሌባ በእናትህ አትስደበኝ ከፈለክ ምታኝ ቸግሮኝ ነው ቡና ቤት ያገኘኝ ሌባ ብሆንማ አውቶቡስ ላይ ወይም ታክሲ ላይ ነበር የምታገኘኝ አትሳሳች ሌባ ነሽ እንኳን አንቺ የኔዋ ብሌን ገና በ7 ዓመቷ ሌባ ነች ሴት አነጋገሯ አረማመዷ መላ ተፈጥሯ ሌባ ነሽ ሌባ ነሽ እንደው እንዴት አደረገሽ እናትዬ ሰውዬ እንደውም እግዚአብሔር አያጥፎኛል ሰውዬ እንደሆነ አይለቅሽም እንዴ የሰው ሊገል ፈጣሪ ከላይ ላይ ገለል ያድርግልኝ እንጂ ማማኔ ምን ማድረግ እችላለሁ ይኸውልሽ ታረቂውና ወይ ማመኑን አርቀሻሽ አሊያም ደግሞ ቤተሰቦችሽ ጋር ታርቀሽ ግቢ አይ እምትይ ከሆነ ደግሞ ይሄ ነው ጠብደል ጎረምሳ ያለው ግቢ ፈልጊና ተከራይ ወይ ማማ እና ውጪ ነው እንዴ ታዲያ በዚህ በ2 ቀን ውስጥ ቤት ፈልጊ ወንደላጤ ይሻለኛል ይወጣል ይገባል ወንደላጤ እናቴ ድብድብ ልገላግል እንደ መጨረሻው በሰላም እንኖር እኔም እወድሻለሁ ግን እገልሻለሁ ያንቺ እናት ሀብት የሚያስጥልሽ መሰለሽ አይደል ያንቺ ሩጫ የክሩ መጨረሻ የሚያደርስሽ መሰለሽ አይደል ትሰሚያለሽ መነሻሽም መድረሻሽም እኔ ነኝ ስለዚህ እገልሻለሁ በቀለ እንዳትጠጊ በቀለ በእግዚአብሔር በቀለ እና ስንት ዓመት ተፈረደብህ? 15 ዓመት። አብረን እንወጣለና የዛሬ 15 ዓመት በህይወት ከቆየን 20 ዓመት ነው የተፈረደብኝ። 5ቱን ስለጨረስኩ ነው አብረን እንወጣለን ያልኩ። ምን አድርገን የታሰርከው? ጉቦ ስቀበል ታይሽ
ከመቀበል አደፋፈር ልጅ እንዴ ጉቦ ስቀበል ትላለህ እንዴ? ያሳፍራል እኮ ትንሽ አታፍርም? ባለስልጣን ነበር ያውም ቱባ። ከነገርከኝ ታሪክ በመነሳት ግን የሚስትህን ጥንካሬ መገመት ይቻላል አይደል? በጣም እውነቴን ነው የምልህ። በእኔ ላይ ያስፈረደችብኝ አቃቢ ሕግ ሴት ነች። ሴት ያውም ጠንካራ ሴት፣ ሕግ አዋቂ። አቤት ኮንፊደንሷ! አንተ ያመሃል ጤነኛ አይደለም። ሴት ብሎ ኮንፊደንስ ያለት የለም። ባክት ስታስታ ባክ ዞር በል ካጠገቤ። ይመስላል እና ቅንቀረ አንድ ሰው ያለ ፍቃዱ ፎቶግራፍ ማንሳት ወንጀል እንደሆነ ታውቃለህ? ታውቃለህ። እና ለምን ታነሳኛለህ? ስለምወድሽ። በተደጋጋሚ እንደማልፈልግ ተነጋግረናል። ብሌን ተከተለኝ። ምን ነው ብሌኔ? ነቃ በይ እንጂ። ምን ታርገው ብለህ ነው? ከእናቷ ተለይታ አታውቅ። የእነሱ ግንኙነት እኮ እንደ እህትም እንደ ጓደኛም። አንዱ ገደል ሲታለፍ ሌላ ምን ነው ሰንይ? እኛ ለብሌን እናንሳለን። እርሱን ያሳደጉ እንደገና ልጅ ምን እያልሽ ነው ሰንይ? አንቺ ምን ለማዳታኛለሽ? በመጨረሻ አባባ እኔ የምለው ልጅ እንደው ምን አድርግ እያሉ ነው የሚያስቸግሩሽ? ወይ ማይ ልጅ የሚያድግበት ሰፈር መሰለሽ እንዴ? ጭራሽ እንኳን አስወጣም አላስገባም እኮ ነው የሚለው። ተነጋገርን እኮ በቃ እዚሁ እኛው ጋር ትሆናለች አለ። አይዞሽ አታስቢ። ይልቅ ሳይመሽ ተነሽ አድርሽሽ እንሄዳለን አባባ። እርሱ አይችልም። የለም በጭራሽ። ተነሽ ነይ ነይ። ብሌን ነይ ግቢ ልሸኝሽ። አመሰግናለሁ። ፀሐይ ነው ደግሞ ትምህርት ቤት ድረስ ነይ ላክሽ። እንደምታየው እኮ መኪና ነው አይባላም። ብሌን ለምን አትገቢም? አልፈልግም ማለት አማርኛ አይደል እንዴ? ሳሚዬ እስኪ ያኛው መነጽር አቀብለኝ። ከላይ ያለ እሱ ከላይ ያለ ኦኬ ቴንክ ዩ ሳሚዬ። እንደምትወጃት ተስፋ አድርጋለሁ። ሳቢዬ ምን አስቸገረሽ? ምን አለበት እሺ ብትይ ደስ ቢለኝ። ምን አለበት? እሺ ከሱቅ እያነሳሽ እስከ አድርጊው። ሰብ ዋው እንዴት እንደሚያምርብሽ የኔ ቆንጆ።
እስኪ ቆይ ትንሽ ውሽ አሳቢ አና ማመሰግን ምን ማለት ነው ዲቆች ወደሽ በጣም ያምራል ምን ሆነሻል ግን ይልቅ ለአንድ ጉዳይ ፈልጌሽ ነበር ምን ችግር አለ ላገባ አስቤያለሁ ምን የምናት እንዴ አያሾፍሽ መሆን አለበት እውነቴን ነው ባልሽ እኮ ታሰረ እንጂ እኮ 80 አልቀደደም በዛ ላይ በህግ ሊያስጠይቅሽ ይችላል ረሳሽው እንዴ እየቀለድሽ መሆን አለበት ለሞሩ ማንን ነው የምታገቢው አንዱን ነው ሰኔ እየደላሽ ነሽ አንቺ ልጅ እንኳን ሌላው ሱስ ምን ጠቀመኝ ብለሽ ስቀልድ ነው ሳቢ አስተገትሽ ነው ይልቅ የምትችይ ከሆነ አንድ ነገር ላስቸግርሽ ነው ችግር አለው ሰንዬ ምንድነው እርሽ ለምን አትነግሪኝም እንደው አንድ 20 ሺህ ብር ብታገኝልኝ ሳቢ ነው ለምንሽ ለምንሽ ሰንዬ እማዬ የተወሰነ ብር ሰጣኛለች ያልኩሽን 20 ሺህ ብር ባገኝ ደግሞ ዱባይ እየተመላለስኩ መነገድ አስቤያለሁ ወይ ሰንዬ አንቺን እንኳን ለዚህ ያበቃሽ እንጂ ደግሞ ምን ችግር አለው ማታ ደምዬ ሁሉ ነገር ነግሬው እንደሚሆን ሁሉ ይሆናል ደግሞ ዱባይ ያልሽኝ አይደል በጣም ደስ የሚል ሐሳብ እኔም አንዳንድ እቃዎችን ይዝልሻለሁ አላውንም ሳቢ ደስ የሚል ነገር ነው እግዚአብሔር ወይኔ ሰንዬ እንኳን አምሮሽ ተረጋግቶ ለማሰብ በቃሽ እንጂ ምን ችግር የለም እሺ ምንም አትጨነቂ አንቺ ብቻ በርቺ አይሳብ ጓደኛዬን መምህር ቦጋለን ፍለጋ ወደ ትምህርት ቤት ሄድኩ ይገርማል ቦጋለን ፍለጋ መሄድ ትውስ ያለኝ ደውል ተደውሎ ወጣቶቹ ካይኔ ሲሰወሩ ነበር አገኛታለሁ አንቺን አይደለም እንደማናግረው አትመልሽልኝም እንዴ ደግሞ ምንድነው የምትለው አንተ ብቻ ነህ እንዴ ለዚህ ቤት ሐሳቢና ተቆርቋሪ እኔም እኮ ገንዘቤ ነው ንብረቴ ነው አየሁልሽ እኮ አንቺን አምኜ ኃላፊነቱን ሰጥቼሽ ለጥቂት ጊዜ ዞር ብል በሁለት ወር እድሜ ውስጥ 20 ሺህ ብር ጉድለት ይምጣ አላመጣም የምትናገረው ንግግር እያረምክ ተደጋገም እንዴት እንደዚህ ከሂሳቡ መዝገብ ውጪሽ ማንን ልመን እኔ እዳዳ ያንቺን ታዩ አልሚ ባርኩ አጥፍተሽ የምትቆይኝ ጀግና ስማ እኔ የምሰራውን ጠንቅቄ ማቅ ነኝ ጊዜ ስጠኝ ባላንሱን ባጭር ቀን ውስጥ ሰርቼ ሰጣለሁ እውነት ሌላ 2 ወር የጥፋት ጊዜ ጭራሽ ልታወድሚው እንዴ ነችና ወይ ስማ ይሄን ሂሳብ ሰርቼ አስተካክዬ ሰጥቼ እዚህ ደጅ ግን ድርሽ አለን አታስፈራሪኝ ባክሽ ሌት ተቀን ሰርተሽ ያቆምሽው ሱቅ አታድርጊ አትመጻደቅ ለቤትህ ለትዳር ለኑሮ መስራት ያለብኝ ትሰሚኛለሽ ይሄ የሂሳብ ልዩነት እስከሚረጋገጥ ድረስ የኔና ያንቺ ባልና ሚስትነት በይደር ይቆያል ውጤቱ ከታወቀ በኋላ ደግሞ የማደርገው ነኝ እኔ ነኝና የሰውየው ልጅ ታገኘኛለህ የፈለግሽበት ድረሽ አላበዛችሁም እንዴ አሁንስ ከናቴ ከተለዩ ዛሬ 5ኛ ቀን ይገርማል ከጎረምሳ ሽት ከሚወዱት ሰው ጋር መለየት የመከን ማጣት የመከታ ለመኖር ዛሬማ ወደ ሞት መሄዱና ይመስለኛል ማያንቺን ጠንቅቄ አውቅሻለሁ ለምን ትደብቂኛለሽ ነው የምትይኝ ናፈቅሽኝ መጣሁ ላይሽ በቃ ባልሽን ጥለሽ ወይ ሰንዬ አባትሽ ጠግቧል ምን ሊሆን እንደፈለገ ነው አልገባኝም እሺ ቆይ ለምን ዘበኛው ተባረረ ቆይ ተጣልታችኋል ልነግርሽ ባልችለውን ጉዳይ አትጠይቂኝ ባክሽን ማዬ ባክሽን ሰንዬ
አታስጨንቅኝ። እማ ድሮ ሲከፋሽ አይደለም ሲርብሽ ትነግሪኝ ነበር። ያኔና ዛሬ አንድ ነው። እንዴት? ያኔ ልጅ ነሽ፣ ስለኔ እንጂ ስለሌላ አታስቢ። ዛሬ ስለ ልጅሽ፣ ስለ ቀጣይ ኑሯችሁ ስንቱን ታስቢያለሽ። እስቲ ተይኝ ሰንዬ እባክሽ። እርግጠኛ ነኝ ከአባባ ጋር ተጣልታችኋል። አዎ ላንቺ የሰጠሁሽን 20 ሺህ ብር አምጫለኝ። ምን ይሻለኛል? የሚሻልሽ ሰርተሽ ብሩን ቦታው መመለስ ነው። ቅርብኝስ? ምኑ? ንግዱ ምኑም እማዬ። በራስ መተማመንሽ ይጠፋል። ስለዚህ መስራት አለብሽ። ለመስራት ደግሞ ገንዘብ ሰጥቼሻለሁ፣ ስሪ በቃ። አንቺን ግን ችግር ላይ ጣልኩሽ። ከቤትሽ ወጥተሽ ይኸው ከባልሽ ተለይተሽ አደርሽ። አታስቢ ሰንዬ፣ ፍጹም አይከፋኝም። የዛሬው ቀን የጉርምስና ጊዜን አጥሬ የዘለልኩበትን በእንጀራ አባት የተደበደብኩበትን ቀን ያስታውሰኛል። እማዬ ይልቅ የሚያሳስበኝ የብሌን ጉዳይ ነው። ለምን? ተበደልኩ፣ ጥላኝ ውጭ አደረች እያለ እንቅልፍ ሲነሳ ታየኛ ልጄ። ለዚህ ወግ ከበቃችልኝማ ተመስገን ነው። እማ ወዬ፣ አንድ ነገር ላስቸግርሽ። ምን? በቃ ብሩን መልስለትና ሰላማችሁን መልሱ። ቡናውን ትቀጅም፣ መሽቷል። ጠጥተን እንተኛ። ምን ብዬ እንደምጀምር ግራ ገብቶኝ። እኔ እንደዚህ ነኝ ማለት አልፈልግም። ምክንያቱም የፍቅር አምላክ ልብሽን ከፍቶልኝ አንድ ቀን ማንነቴን ታውቂ ይሆናል። እንደምታውቂው የታክሲ ሾፌር ነኝ፣ ያውም ተቀጣሪ። ብሌን አንቺነትሽን እንጂ ሴትነትሽን ፈልጌ አይደል። ያላባት ያሳደገችኝ እናቴ ቃል አለብኝ። ቢያንስ ለሷ ቃል ስል እኖራለሁ። ብሌን ግን ፈራሁ። ሳላውቀው ለአንቺ የተለየ ስሜት ተሰማኝ። አንቺን ባየው ቁጥር በልጅነቴ የተለየችኝ እናቴ ትዝ እያለችኝ ፍቅሬ ጨመረብኝ። ብሌን ችግሬን ተረድተሽ ምላሽሽን እንድትሰጪኝ በፈጣሪ ስም እማጸንሻለሁ። ቴዲ። ማነው? 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 እኔ ነኝ ብሌን። ምን ነው አባባ? ምን ሆነ? ዛሬ ደግሞ የተለየሽ ልጅ ሆነሻል። አልገባኝም። ቆንጆ ነሽ። ምን? አሳድጎ ለባዳማ የለም። ይልቅ ምን ሰው ነው የሚበጠብጡት። ይሄን የእሱ አንዷን ጎረምሳ ተከትለ ሄዳ ነው እንዲሆን። አይ ልክ ብለሻል። እኔ እኮ አልገባ ብሎኝ ነው እንጂ ይኸውልሽ፣ መጀመሪያ ላይ ሳሎን በቤት ስልክ ስታወራ ነበር። እኔ ደግሞ ሀሳብ ነው ብዬ ነገሩን ንቄ ትቼው እኮ ነው። ሀሳብ እንዳንተው የዛሬን ልጆች አበመቻቶቸው ፍየል ከመድረሷ ቅጠል መበጠሷ። ፍየል ከመድረሷ ወይኔ አቶ ሰውዬው ልጅ እንዴ! ታዲያ አንቺ ነይልኝ እንጂ ዛሬ እኮ ነፃ ነኝ። እርሱ ዛሬ እንኳን አልችልም። ለምን? አዲፍ ነኝ። አዲፍ ነኝ። እውነት
እውነትሽን ነው? አዎ አፈለጉ ደግሞ ስጠዳ ብሌን በእናትሽ ምን ገጥሞሽ ነው? እግዚአብሔር እንድትፈራ እኮ ለእናትህ ካላረሰ ወይ ልቅ እኔ ምን አደረግኩሽ ብሌን? እግዚአብሔር ይመስገን በዚህ ሰዓት በዚህ ምሽት አንድም የሚገጥምሽ ችግር አይኖርም። እውነትህን ነው። በዚህ ጨለማ ባለቤት በፈጣሪ ስም እልልሻለሁ። ከዚህ በኋላ ባንተና በፈጣሪ ይችላል ወደ ፈለግከው ቦታ ልትወስደኝ የፈለግከውን ነገር ልታረገኝ ትችላለህ። ግን ስለ እግዚአብሔር በል እናቴ ጋር ውሰደኝ። የፈለግሽበት በክብር አደርስሻለሁ ብሌን። አንቺን ለመንከባከብ እድል ማግኘቱ ራሱ ለእኔ በጣም ትልቅ ክብር ነው። እሺ የት ነው ሰፈራችሁ? ጋሽ እየሆነ ያለው ነገር ለተነሳንበት አላማ አኳያ ደስ ምን አለ? የቤት ልጅ ፈልጎ ናይት ክለብ ጎትቶ አይስማማ ወይ እሷን ወይ ጭፈራውን መምረጥ ያስፈልጋል። እንዴ ደነስኩ ተጫወትኩ እንጂ ሌላ ምን አደረኩ? ከህሊናዬ ጋር መጣላት አልፈልግም። ጥሩ ጓደኛዬ ናት፣ አልጎዳም። ትዝታ ጥሩ ሰው ነሽ። ለኔ ገንዘብ ሳይሆን ለጓደኛሽ ህይወት ዘብ ቆምሽ። ጋሽ የእርሶ ገንዘብ አላፊ ነው፣ የጓደኛዬ ወዳጅነት ግን እስከ ህይወቴ ፍጻሜ ይደርሳል። በይ በይ ሂሳብ እንክፈልና አንቺን አስገብቼ እኔ ወደ ቤት ይገባል። ስማማኛል። ታንክ ዩ እንሂድሽ። ምሽት ለኔ ደግም ክፉም ነገርም አሳይቶኛል። ይሄ እኮ ላንቺ ያደረኩት በጣም ትንሹ ነገር ነው። ይገርማል። ወንድ በጠቅላላ እንዲህ ነው ብሎ መደምደም እንደማይቻል ተምሬያለሁ። ገንዘብ አልያዝኩም። ይህን ቀለበት ውሰደው ያዘውና ገንዘብ ስሰጥ ትመልስልኛለህ። ብሌን ከአንቺ ያውን ቀለበት ነው? ኑሮን ለማሸነፍ አይደል እንደ ወጣትነት ስሜት ሳግድ በዚህ በለሌ ደፋ ቀና የምትለው? ይህን ማውቀሽ ብቻ ለእኔ ትልቅ ክፍያ ነው። ብሌን አትጨነቂ። ይልቅ አሁን እያየሁሽ ግቢ።
ሄሎ ሄሎ ሰንዬ እንዴት ነሽ? ደህና ነኝ ይመስገን። አንቺ ምንድነው የምሰማው? ምኑን? ጠዋት እኮ አስቤዛ ላደርግ ወጥቼ ማዘር መንገድ ላይ አግኝቻቸው እኮ ነው የሚነግሩኝ። አንቺ እንዴ ምን ይደረግ ብለሽ ነው? ቆይ ለመሆኑ ምን ሆኜ መጣሁ አለች በዛ በሌሊት? ናፈቅሽኝ ትዝ አልሽኝ እሷ የምትለው ባክሽ ቅንዝራም ሰው እየተናኩላት እንዳይሆን ነካሽ ሳቢ ፍሊኒ እኮ ልጅ ናት ደግሞ አያቷ እንጂ ሰውዬውን አላወቅሽም ልጄ? እኔ ሆኜበት ነው እንጂ እኮ ፈልጎ ነበር። አውቃለሁ ግን ብሌንን ኧረ እኔ እንጃ። አይዘንዬ ይሁን እስኪ እኔ የምልሽ የት ነሽ አሁን ያለሽው? ቤት ነኝ። በቃ ወደ በኋላ ላይ ብቅ በያ ያን ነገር አዘጋጅቼልሻለሁ። ሳቢ ምን እንደምል አላውቅም። ሰኒዬ ምን ሆነሻል? ቆይ እኔ ለአንቺ የዚህ ያህል ባዳ ነኝ እንዴ? እዛ ማለት ይሳው በቃ እሺ እመጣለሁ። ረጋ ብለሽ አነጋግሪ። ምንድነው ረጋ ምለው? ጭራሽ ትምህርት ቤት ድረስ ይመጣሉ እንዴ? አፍሮ ቆይ ተማሪ ጠቅላላ እኮ ገብቷል። ትምህርቴን ማለት እሱን ነው የሚፈልጉት። ኧረ ተይ ብለኝ። የኔ የዘወትር ጥረት አንቺ ተምረሽ ትልቅ ደረጃ እንድትደርሽና የእናትሽን ባስ ይቆም ማየት ነው። በእውነት ለዚህ ነው ሊደፍሩኝ የመጡት። ይሰማሉ። ከዛሬ ጀምሮ አጠገቤ ግን ቢደርሱ አናቶቱ በድንጋይ ነው ሽምለው። እንዴ ያማችሁን ብለኝ እናትሽ ማን ናቸው? ሀያቴ ናቸው። ታዲያ ለምንድን ነው በስርዓት ያላናገርሻቸው? ስለ ቴዲ ነው። እውነታቸውን አታፍጭብኝ። እውነታቸውን ነው እንዴ? አንቺ ምን ነው ሰው የሚልሽ? አንቺ ደግሞ ምን አድርጊ ነው የምትይኝ? ያልኩሽን ሰው ቀርበሽ እዩ። እውነቴን ነው የምልሽ። ወይ ካለው ተወለድ ወይ ካለው ተጠጋ ነው። አትሳሳች። ከሚያስብ ተወለድ ከሰው ልጅ ተጠጋ ነው። ገንዘብና ማቴሪያል አያቀኝም አላቀውም። ስለዚህ አይደንቀኝም። ታየኝ እሺ? እሺ በኋላ ሻይ እንጠጣ። ነገ ነገ 11 ተኩል ላይ እዛሽ ቤት እንገናኝ። አይኔ ያያ መጣ አይኔ ያይዟት ነው ጋሼ። አይዞት ነገሩን መስመር አስይዤዋለሁ። እቺ ደግሞ ምን ሆነ መስመር ያዘው? 11 ሰዓት ተኩል ላይ ተቀጣጥረናል። እውነትሽን ነው? ከምር በቃ ነው እንጂ። እሺ ስሚ ጭቋ አናግሪና። ማናገር ካልፈለኩስ? በግድ ታናግሪኛለሽ። በግድ ካላናገርኩስ እመታሻለሁ። እስኪ ድገማ። እጠፈጥፍሻለሁ።
ልጅነትን ካልጨረስክ ሂድና ጭቃ ጠፍጥፍ። እሺ ተከበር እንዴ! ስነ ስርዓት ያዝ። እሺ እንደማንም ትፈራኛለሽ ብለህ ከሆነ ተሳስተሃል። ልዩነታችን የጾታ ነው። መብቴን ደግሞ እንዴት ማስከበር እንዳለብኝ ጠንቅቄ አውቃለሁ። ምን ታመጫለሽ? አንዲት ነገር ለማድረግ ሞክርና አሳይሃለሁ። ስማ፣ ወንድ ማለት ምን ማለት እንደሆነ አባቴ ያስተምሮኛል፣ ያውም በተግባር። የምፈራው ጸጸትን ነው፣ የምፈራው እግዚአብሔርን ነው። በእናትህ ተወኝ እሺ? ኧረ እብድ! በቤት ልቀቂኝና ተንቀሳቀሽ። ቀጥይ። ዳግም እንዳትተናኮለኝ እሺ? ወንድ ነሽ። አትሳሳሽ። እኔ ሴት ነኝ፣ ወንድ አንተ ነህ። ወንድነት የጾታ መለያ እንጂ የጀግና መጠሪያ ሊሆን አይችልም። ሳትጠራጠር ሴት ናት በለኝ። ሴት ነኝ፣ ያውም የእናቴ ልጅ። ዛሬ ባየሁት ነገር ተስፋ በመቁረጥና ባለመቁረጥ መሀል ሰው አለ። ትዝታ አይዞት፣ ነገሩን መስመር አስይዤዋለሁ። 11 ሰዓት ተኩል ላይ ተቀጣጥረናል። ስለዚህ ተስፋ ሳይጨልምብኝ ያንን ጎረምሳ ላገኘው። ምንም ማለት አጥፎ ለምን ስለማልሄድ ትሰማለህ? ከብሌን ትከሻ ላይ ትወርዳለህ፣ ውረድ። ካለበለዚያ ግን ምን ወደ እንግዲህ ልጅነት ነው የምለውጥህ። አልገባኝም። የእንግዲህ ልጅ ምን ማለት? አንተ ስታድግ የተቀበረው። ስማ፣ ብሌን ልጄ ነች። ከዓላማው ፈጽሞ እንድትደናቀፍ አልፈቅድም። ጋሼ እኔ ታዲያ ምን አደረኩ? ነገርኩህ። ከዚህ በኋላ አጠገቧ ባይህ ከዚህ ከርካሳ መኪና ጋር ቀበና ድልይ ነው የምከድህ። ብሌን እያትበይም እንዴ? በቃ ማሚ ዳቦን ቢያት እንጂ በላው። እሺ ምንድነው የምታስቢው? ምን ሆነሻል? እሱ ብሌን ምንም አልሆንኩም። ዝም ብዬ። እንዴት ምንም አልሆንኩም? እያየሁሽ ስለ አባቴ እያሰብኩ። ደግሞ ስለ አባትሽ ምንድነው የምታስቢው? ምናልባት እኮ እሱ እንደዚህ ክፉ ባይሆን እኛም እንዲያንሆንም ነበረ። አሁን ይሄን ምን አሳሰበሽ? አርፈሽ ትምህርትሽን አትማሪ? ግን ለምን ክፉ ነበር ማሚ? አባቶች እጅግ በጣም ጨካኝና አረመኔ ነበሩ አሉ። ሌላው ይቅር ብሌን፣ ሴት እንኳን የሚያገቡት ልጅ ለመውለድ ነበር አሉ። እና በሳቸው ወጥቷል። ጸባዩ የሳቸው ነው ብለው ነው የነገሩኝ አክስቱ። ደግሞ እኔን ከማግባቱ በፊት እጮኛ ነበረች። በዚያው አመሉ የተነሳ ትታው ሌላ ወንድ አገባች። እሷንም ሊገላት ያሳድዳት ነበር አሉ። ምን ዋጋ አለው? ይሄን ሁሉ ጉድ የሰማሁት ካገባሁት በኋላ ሆነ እንጂ እርግጠኛ ነኝ መቼም ተለውጦ ይወጣል እና ሲፈታ። አይ ማሚ፣ አይ ብሌን
ብሌ ወይ ቴዲ እውነት ግን የኔ ብቻ ሆንሽ ማለት ነው? አንተም የኔ እንደሆንከው ቴዲዬ። አቤት አቤት አትበለኝ። እኔ ቆንጆ ይቅርታ። ወይ አልተቀየምከኝም አይደል? ምን አደረግሽ? ወንድ ፈራለሁ። በህይወቴ ወንድ ነው የሚስቃቴ ነው። ለምን? ምናልባት ከኔ በፊት ኧረ አይደለም ቴዲዬ፣ የመጀመሪያ አንተ ነህ። እግዚአብሔር የመጨረሻ ያደርገኛል። ምን ነው? አባትሽ ዛሬ ያናገረ። የማን አባት? ያንቺ አባት። የኔ አባት? አዎ ያንቺ አባት። እርግጠኛ ነህ? እርግጠኛ። ምን አይነት ሰው ነው? አጠር ያለ ገብስማ ጸጉር፣ ወፈር ያለ ቀይዳማ መልክ። ነገሩ ሌላ ነው። ምንድን ነው? ለጅጸኛ ለልጁ ነው ወይስ ጥሎሽ መሆኑ ነው? ይሄ ሰጥቶ ነው። አይገርም? ከፍሎ ነው የሚያስፈራራው። እንዴት ጥሩ ሰው መሰልሽ። ኧረ ሌላ ጊዜ በተገናኛችሁ። ምን ማለት ነው? አይ ስቀልድ ነው ብለኝ። አልፈልግም። በፍቅሬ መቀለድ አያስደስተኝም። እሺ የኔ ዘር አይድረስ። ይኸውልሽ የኔ ፍቅር፣ ማንም ቢሆን ለፍቅሩ ዘር አይደረስም። ኦኬ? እወዳለሁ። እኔም እወድሻለሁ። እጅግ በጣም አፈቅርሻለሁ። አቤት። ይቅርታ፣ የሰናይት ስልክ አይደለም? በትክክል ተመልሷል። ሳባ ነች በልልኝ። ከጥቂት ደቂቃዎች በፊት በርካታ ብሮች አስረክባን እሷ ወደ ሆስፒታል ሄዳለች። ምን ዘረፋችኋት? ሴትዮ ስነ ስርዓት። ተባበራችኋት ነው የሚባለው። ሄሎ፣ ኧረ እባክህ ገንዘቡ ሲፈልግ ገደል ይግባ። ስሚ፣ እኛ በስነ ምግባር የታነጽን የሰው ነፍስ አናጠፋም። ለማንኛውም ለበለጠ መረጃ ሆስፒታል ሄደሽ ጠይቂ። ሆስፒታል? እዛ ሳይወስዷት አይቀሩም። ቻው። ሄሎ ሄሎ፣ ወይኔ አምላኬ። እኔ ነው በአንድ ላይ ነው እኮ ደስ ብላሽ ኑሪ ባይ ላይ ነው እኮ ልጄ። እሺ ቆይ እንደዚህ ስላለቀሽ የምታመጪው ለውጥ አለ ብለኝ? ተወኝ እስቲ ቴዲዬ። እናቴ እኮ ለኔ እናቴ አባቴ ሁሉ ነገሬ ናት። ያለ እድሜዋ ለእኔ ስትል ተቆመጠች። የኔን ነገ የተሻለ አደርጋለሁ ብላ የዱርዬ ናት ሆነች። ብሌን ለምን ሰው ታስቸግሪያለሽ? አንተ ውሻ፣ አንተ ባለጌ ዳሩ ተይው። አንቺ በቃሽኝ ባጥር የዘለልሽ ጊዜ ነው። ባለጌ አንተ ከፈለግ ጉድን አለ
ሆነሽ ነው? አንቺ ነሽ አይደል የምታሰድብኝ? ትሄጃለሽ፣ እንሂድ። እኔ ሄጃለሁ። የት ነው የሚሄደው? ልጄ በዚህ ሁኔታ እያለሽ የት ነው የሚሄደው? አልበዛም? ደብድብኛ። አንቺም እንጀራ አባትነት ገና አሁን ታወቀኝ። አሁን ገና ታወቀ። ከዚህ በላይ ምን ልመጣ? ዲቃላ አሳድጌ ለዚህ ስላደረስኩ ነው። አንቺ እንተያያለን። ዲቃላ ይቅርታ ዶክተር፣ እንዴት ናት? ምን ሆነሽ? እኔ ጓደኛ በጣም የምወዳት ጓደኛዬ ነች። ደንግጣ ነበር። መነሻው እንኳን ወመኔዎች ገንዘቧን ሊዘርፏት ቦርሳሽን አምጪ አላመጣም ግብ ግብ ላይ ነው አሉ ወድቃ የተፈነከተችው። የተፈነከተችው ያን ያህል ከባድ አይደለም። ስፌቱም አላስቸገረንም። ወደ አእምሮዋም ደም እንዳልፈሰሰ ቼክ አድርገናል። ከዛ ውጪ ግን ጠዋት የአእምሮ ስፔሻሊስታችን ያያታል። ቀረውን ከዛ በኋላ እንነጋገራለን። ግን አሁን ዶክተር ገብቼ ላናግራት? እኔ ተረጋግተሽ ስሚ። ሙያዊ ምላሽ እስክናገኝ ድረስ የተቻለንን ያህል እርዳታ እናደርግላታለን። ከዛ ውጪ ግን አሁን ማንም ሊያያት አይችልም። እናንተም እዚህ ምንም ስለማታደርጉ ወደ ቤት ሂዱ። ጠዋት እንገናኛለን። ሳብዬ ቁርጤን እንቅልፍ ወስዷታል ሲለኝ ደስታዬን መቆጣጠር እንቅልፍ ወሰዳት ልጄ፣ በእኔ ጨክና እንቅልፍ ወሰዳት። መቼም ክላስ ቅሪያን አልኳት። እንዴ ጓደኛሽ አይደለች እንዴ? በቃ በርሶ ጉዳይ ስላልናደደችኝ ዘግቻታለሁ። ምን ዘግቻታለሁ? ጭራሽ እንዴ ታዲያ እኔ ምን ላድርግ? ይሄው ክላስ ከገባች እንኳን አንድ ሳምንት አለፋት። ትንሽ አታፍሪም? ለምኑ ነው ማፍረው? አንቺ ኧረ እንዴ ቶካጅ የማይሆንልሽን ይሆናል ብለሽ ገንዘቤን በላሽ። ኧረ ጸጉሬ ገና አንገትሽን ከሰውነትሽ ለይቼ ነቅሏል። ኧረ በእግዚአብሔር በዚህ 3 ቀን ውስጥ ያለችበትን አጣርተሽ ባታሳውቂኝ ወንድ ከራሴ ለምን እንደዚህ ያደርጉኛል? ፈልገው አይደል ገንዘብ መወጣጫ ዝጌሽ ወደ መጣሁበት ፈልገው አይደል እንደ ገንዘቡን የሰጡ። ጨርሻለሁ። ውረጅ፣ አሁን ውረጅ። በቄ ወይኔ አፈሪ ብላኝ ደህና ነህ? አሜን አፈር ብይ። ምን ልትሰሪ መጣሽ? ልጠይቅህ ነው። እስር ቤት ከገባው ጀምሮ የመጀመሪያዋ ጥያቄ ግን ደህና ነህ? በቃ አይ ሴት እስር ቤትም ገብቼ ትከታተሉኛላችሁ? ምን ላድርጋችሁ እንዴ? እኔ ምን አድርግልኝ አልኩ? እስረኛ መጠየቅ እኮ ጥሩ ነገር ነው። በቃ ዛሬ እዚህ ለምን እንደመጣሽ ታውቂያለሽ? እየነገርኩህ ልጠይቅህ ነው። ሌላ ለምን እመጣለሁ? በጭራሽ። ካሁን በፊት አንዱ ወንድ አስተኝተሽ ሌላው ጋር በመሄድሽ ስንቱን ወንድሞቼን እያጠጣሽ እያሰከርሽ ከኪሱ ገንዘቡ ስላራቆትሽ ባንቺ በረካሿ ቤት የስንቱ ጀግና ተደባድሞ ደሙ ፈሶ ደማቸው እንዲታጠብልሽ ጌታ የታሰሩትን ጠይቁ ስለሚል ዛሬ እኔ ልጠይቂ ሲመጣሽ የኃጢአትሽ ማካካሻ ልታደርጊኝ። እንዴት ነው የሚያናግርህ? አሁንም እዚህም ትሰሚያለሽ? እድሜ አግኝቼ ከዚህ እስር ቤት የወጣሁ ጊዜ እዚህ እስር ቤት ተመልሼ የሚመጣው አንቺን ገድዬ። ኧረ በስመ አብ በል በቄ። ዶክተር ግን በሰላም ነው? በሰላም ነው። ኦኬ ሰላም ነው። ዶክተር እስካሁን እኮ መናገርም ሰው መለየትም አልጀመረችም። ዛሬ ያስጠራችሁን በዚህ ጉዳይ ላይ እንድንነጋገር ብሌን። ህይወት አንዳንዴ እንደዚህ ናት። ምን እያልክ ነው ዶክተር? ለማንኛውም ወይዘሮ ሰናይት በከፍተኛ ደረጃ የአእምሮ ቀዶ ሕክምና ያስፈልጋታል።
ታዲያ ለምን ኦፕራሲዮን አታደርጓትም ዶክተር? የዚህ አይነቱ ኦፕሬሽን እኛ ሀገር አይሰጥም። ደቡብ አፍሪካ አሊያም አሜሪካ መሄድ የግድ ነው። እዚህም የሕክምና ቦርዱ በሙሉ ድምፅ ወስኑ። እኔም ባለብኝ ኃላፊነት ይሄን ላሳውቃችሁ ነው ያስጠራዋለሁ። ዶክተር ወጪው ምን ያህል? የሆቴልና የትራንስፖርቱን መገመት ባልችልም ለሕክምናው ግን ከ380 ሺህ እስከ 420 ሺህ የኢትዮጵያ ብር ያስፈልጋል። በዚህ ሰዓት ምን እንደምታስብ ባላውቅም እኔ ግን እናቴ አባቴ ጨካኝነት የሬሳ አልፈለግ መወለድ ተደማምሮ አንቺን በላሽ። የኔ ወደ አንቺ መምጣት እኮ የሚገጥመንን ችግር ተቋቁመን አብረን እንድንኖር ነበር። አናግሪኛማ ጠረንሽ ናፈቀኝ፣ እንክብካቤሽ ናፈቀኝ። ማን አለኝማ? ምን ሆንሽ ነው ብለህ ምን ላድርግ ቴዲ? የእናትን ነገር እያወቅሁ በዚህ ሁኔታ እስከ መቼ ድረስ ነው የምንቀጥለው? ቀሻውን ዝም በይ። ነይ ወደ ውጭ እንውጣ። ነይ ትተኛበት እሷ ነይ ነይ ብዬ ተነስ። ምን ነው ያለፈው አይበቃኝም? ዳግም ልታዋርጂኝ ሱቄ ድረስ መጣሽ? ግራ ገብቶኝ የኔ እናት ባለፈው የገባሁበትን አልተወጣሁ ሌላ ጉድ የምሰማበት ጊዜውም ጆሮም የለኝም። ታዲያ እኔ ምን ላድርግ? እየታከመች አይደለ እንዴ? ውጭ ሀገር ሄዳ መታከማል። እዛ ደግሞ ገንዘብ ያስፈልጋል። ገንዘብ? አዝናለሁ ብሌን። ባንክ፣ ሱፐር ማርኬትን፣ የሚንቀሳቀሱ ንብረቶች፣ ቤቴን እንኳን እንዳይሸጥ እንዳይለወጥ በህግ አሳግዶብኝ። ምክንያቱም እዳይን መክፈል አልቻልኩም እና ምንም አይረዱኝ። ለመሆኑ ምን ያህል ብር ነው? 400 ሺህ። ያንተ ያለ 400 ሺህ ብር?
ብሌን እቤት የተቀመጡ ጥቂት ብሮች አሉ። 1 4 5 ሺህ አዝናለሁ ብሌን። እርሶ እባክህ አታስታውሱ በፈጠረ። የሚገርምሽ ሳቢ እናቴ ልትሞት ጥቂት ቀናት ሲቀራት የነገረችን ታሪክና ያስገባችን ቃል ሁልጊዜ ጠንካራ እንደሆነ አድርጎኛል። በዚህ በወጣትነት እድሜ ራስን ቆጥበ ራስን ጠብቀ ጠንክረ መኖር እኮ ትልቅ ነገር ነው። ሳቢ ክብሩ እግዚአብሔር ነው። ከኔ የሆነ ምንም ነገር የለም። አይዞህ ጎበዝ በርታ። እንደማሽ እኮ ብለኝ ሰላም የእናቴ ገዳዮች ተፈርዶባቸው ወይን ወረዱ ይላል። አረ ብሌንዬ ሌላ ነገር አለ። በሚሊኒየሙ መንግስት ለእስረኞች ምህረት አደረገ። ቆይቷል እኮ ከወጣ። አንብቤው ከጥቅሙ ጉዳቱ ቢያመዝንብኝ ነው የተውኩት። እንዴት ጥሩ ነገር ነው። ይቅር መባባል መፋቀርና መቻቻል እንዴት ጥሩ ነገር። ብሌንዬ ከመጣሽ እስኪ ምሳል አቀራር። ቴዲዬ ባፉ ምህላል ዙር ተጫወቱ። ብሌኒ እውነት ግን ሳባ ጓደኛ ብቻ ነች? ተውስት እሷን ነገር ቴዲዬ። አንተ ግን ስራ አንተ ተገኛ ጋር መኮራመቱ አይበቃም። በሞተችው እናቴ ምትክ አገኘው ብዬ ስደሰት ጣማው ድሌ እንዲህ ያደረጋት። ተሰራ አልተሰራ ያው ነው፣ ከልኩ አያልፍም። ጥሩ ሰው እኮ ነው ቴዲ። ብሌኒ አንቺም እኮ በጣም ጥሩ ሰው ነሽ። የሄድሽበት ተሳካልሽ? እስቲ ከሰዓት ደግሞ የመጨረሻ ሙከራዬን አደርጋለሁ ከፈጣሪ ጋር። ትዝታ ነኝ። እሺ ትዝታ፣ ምን ልታዘዝ? ትዕዛዝ አይደለም የምስራች ነው። የምን ምስራች? ምን ነው ቆጣ ቆጣ አሉኝ። ስፖርት እየሰራው ነው እባክሽ። ብሌን ምን ልታናግረው ትፈልጋለች? እውነትሽን ነው? በእውነት ዛሬ 11 ሰዓት ተኩል ላይ ተቀጣጥረናል። በጣም ደስ ይለኛል። እሺ ቻው። ሄሎ ትዝታ። አቤት። ግድ የለሽም፣ እኩል ሰዓት እኔና አንቺ ቀደም ብለን እንገናኝ። እሺ ቻው። ግቢ ነው። 2 ተመሳሳይ ቤቶች አሉ። ያው ሽንት ቤት ግን የጋራ ነው። አየህ ዋጋውን የሚያስወድድብን ይሄ ነው። አየህ የሚያወርደው ይሄ ነው። ስለዚህ ምን ይሻላል? ለማንኛውም እንሟሟታ። ስልክ አለ? አለኝ። አዎ ያዘው። እሺ ስንት ነው? 66 0911 ነው? አዎ 0911 በቃ እንደውላለን። አደራ ግን እንደውላለን። ስራችን አይደለም እንዴ? ምን ማለት ነው? እንደው ግን በግምት ምን ያህል ያወጣል? አየህ በአሁኑ ሰዓት ቤት በጣም ተወዷል። የቀበሌ ቤት የታለ? አንገት ማስገቢያ ያው አንድ 15 ምን ሺህ አነሳ? አይ ብቻ አደራ ደውሉልኝ።
ኧረ ምንም ችግር የለም። ይሄ ስራችን አይደለም ነው። በጣም ታሟል። እውነትሽን ነው? በእውነት ታዲያ ምን ልረዳት እንችላለን? ምን እሷ በአሁን ሰዓት ስትገናኙ ራሱ ቃል ችግሯ መቅረፍ የቀረበች እንዳይመስል በጣም ተጠንቅቃለች። ለምን እንዴት ታስባለች? እሱማ ዋናው መተሳሰባችሁ። ብሌንን አስተምራታለሁ። አብረንም ለቁም ነገር እንበቃለን። እውነቴን ነው የምልሽ፣ ምናውንም ሳይሆን እሷነቷን ብቻ ነው ፈልገው። በእውነት እኔም በጣም ደስ ይለኛል ጋሽ። ትዝታ አንተ ማለትሽን አልተውም አልሽ? በጣም ይቅርታ ለምዶብኝ እኮ። ለማንኛውም እሷ ፊት አደራ። አይ ምን ችግር። ቆይ አረፈደች እንደውም ልደውልላት። ኦኬ ለምን ባዳ መሆኔን ትነግረኛለሽ? ቆይ ሰናይት ለእኔስ እናቴ አይደለችም እንዴ ብለን የሆነውን ነገር ሁሉ አንቺ እንደፈጠርሽ አድርገሽ ለምን ራስሽን ኃጢአተኛ ታደርጊያለሽ? ኃጢአተኛ ነኝ? ይቅርታ አድርግልኝ። ለምን ነው ይቅርታ ብለን? ለምን ነው? አቤት እኔ ሳልፈልግ ተፈጥሬ ለአንዱ ስላንዱ ልንጎዳ አዲስ የሆነ ወይንም የተፈጠረ ያረግሽው ነገር አለ ብለኝ? ያለያዝ ወጣት ደረድሜ ለኔ ችግር ውስጥ ፈኩት። አዝናለሁ ብለኝ አዝናለሁ። ከሰናይት አለመወለዴን ነገርሽ። እናቴ ብትሆን ግን ግዴታዬ እንደሆነ ትነግሪኝ ነበር ብለኝ። ቆይ ደስታሽ ካላስደሰተኝ ችግርሽ ችግሬ ካልሆነ ቆይ እንደው ሴትነትሽን ብቻ ብለኝ። በቃ ቴዲ ቆይ እሺ ምን አማራጭ አለኝ? እናቴ እኮ መዳን አለባት። ትድናለች ብለኝ ትድናለች፣ እግዚአብሔርም ይረዳናል። የታሰበውን ያህል እንኳን ባይሆን ያለውበትን የቀበሌ ቤት 25,000 ብር የሚገዛኝ ሰው አግኝቻለሁ ብለኝ። እንዳትጠጋኝ እንዳትጠጋኝ። ምንድን ነው? ውጣልኝ ቴዲ። እሺ እኔ ምን አደረግኩሽ? ጥሩነት በዛብኝ፣ ደግነት በዛብኝ። ቴዲዬ ባንተ ጥሩነት እናቴ ትሞታለች። ቴዲ አረባህ። እኔ ኑሮዬ ሞቴን ችግር ነው። ገደለ። አንድ ነገር ልንገርሽ፣ እስከ ዘላለሜም አልጠላሽም። ቴዲ እባክህ ሰው እንዴት ደግነቴ ይጎዳል። ሰው እያልኩሽ በቃሽ። እሺ በቃሽ ቴዲ እባክህ።
ብሌኔ የሚጠጣ ምን ይምጣ? አይ ጠጥቻለሁ። የሚበላስ? ብሌኔ በልቼ ነው የመጣሁት። ምንም ነገር አያስፈልግም። ብሌን ምን ሆነሻል? እሺ ብሌን አትወጂኝም? እውነቱን ማወቅ ነው የምፈልገው። አልወደድኩትም። ለምን? ለምን ትጫወችብኛለሽ ብሌን? እናቴ ስል እናቴ መዳን አለባት አይደል? ስለዚህ ለእናቴ ስል ምንም አድርጋለሁ። መግባት እንችላለን። ንጹህና ግልጽ ልጅ ነሽ ብሌን። ውስጤን ነው የነካሽው። ብሌኔ ከእንግዲህ ንጹህ ወንድምሽ እሆናለሁ። እናትሽንም ተጋግዘን እናሳክማታለን እንጂ ፕሮሰሱ ወዲያው ይጀመር። ፕሊዝ ብሌኔ እነሱ አልነበ በቃ ተነሽ ፕሊዝ በቃ ተነሽ። አይዞሽ አይዞሽ በቃ ተነሽ ተነሽ በቃ ፕሊዝ ተነሽ። ብሌንን ወደድኳት፣ አፈቀርኳት፣ ልተኛትም ተመኘው። ብሌን ግን ለማትወደውና ለማትፈልገው ሰው ለእናቷ ስትል የልጅነት ገላዋን ልትሸጥ ሳይወድ እንደሚታረድ በሬ ወደ እኔ መጣች። ወይ አገሬ! ችግርን አርግዘው ልውለድህ አልወለድም እየተባባሉ ሰሚ ያጡ የጣር ጩኸት የሚያሰሙ ስንት ወገኖችን ያጭቀሻል።
አንቺ ያላባራው የህይወት እንቅፋት በደል ያበዛልሁ ስቃይ ያበዛልሁ ሴት ሆኖ መፈተር ስቃይ ያበዛልሁ በደል ያበዛልሁ ሴት ሆኖ መፈተር ይገርማል። በህይወቴ አንድ ቁም ነገር ሰራሁ። የብሌን ቤተሰቦችን ሙሉ የሕክምና ወጪ ሸፈንኩ። እሷና እናቷንም ወደ ደቡብ አፍሪካ ሸኘሁ። ለካስ በጎ ማድረግ ከፍተኛ የህሊና እርካታ ይሰጣል። አቤት ደስ ሲል! ተመስገን። 100 ለማትሞላ እድሜ ራስ ወዳድነት። አይ ሀገሬ! መረዳዳት፣ መደጋገፍና መተሳሰብን ባህላችን ብናደርገው የት በደረሰ።